ታቆረፍዳላችሁ። አይነፋም ጊደር ላም ሊሰጠኝ ልትወልድ ያለች ላም ሊሰጠኝ እኮ ነው። እና አሁን ትራንስፖርት እየጠበቀች ነው። እዛ ክራውድ ሆኖባት ቁማ እየጠበቀች ነው። የማታውቁ ሰዎች ካላችሁ ማለት ነው። በኋላ ቪዲዮ ላማ ስትመጣ ወይኔ ምናምን ልትሉ ነው። እና አሁን እያወራሁ ያለሁት ክፉ ማልናገረው ምናምን ማቀብጠው ምናምን ጊደር ቤት እስክትመጣ ነው። ከዛ በኋላ ልክ ልኩን ነው የምነግረው። ዞይ ፋርምን ራሱ ከናጎማስ ጋር እየዋለ ተበላሽቷል። መቻታውት ከናጎማስ ጋር የዋለ ሰው መጨረሻው እንደዛ ነው። ችግር የለም። ለማንኛውም የቀረን ትንሽ ከሆነ አጎማስ ቅርጽ አልጀመርኩም። እግዚአብሔር ከረዳን በዚህ ሳምንት ትመጣለች። እንደ እግዚአብሔር መልካም ፍቃድ በዚህ ሳምንት ትደርሳለች ብዬ አስባለሁ። ዩቲዩብ ላይ ያለ ቲክቶክ ላይ ያለ ለዩቲዩቦች ነው። ቲክቶክ ላይ ያለ ዞይ ፋር የሚባል አንድ ወዳጅ አለን። ተስፋ ጽዮን ማለት ምን አለን አንድ ቀን እኔ ጊደር እሰጥሃለሁ አለኝ የ5 ወር። ከዛ እኔ አላመንኩም። እስቲ ነው ውስጤ አላመንም። ታውቃላችሁ አላመንም። እስካሁን አላመንም። ምክንያቱም እንዲቀለል አድርጎ ነው። ቆይ ጊደር ላክልህ ያለው ሰው እንዴት ቀለል አድርጎ ጊደር ልላክልህ ይላል። ዮናስ እስቲ አንድ ጊደር ልላክልህ የ5 ወር እርጉዝ ሆነሽ ልላክልህ ነው አይባልም እኮ። እኔ አላውቅም እንደዚህ እንደሚባል። ይሄን ማለት የቻለ አንድ ሰው ብቻ ዞይ ፋርም እና ወዳጄ አመስግኑልኝ ይላችሁ ነው። ችግር የለም ወንድሜ አጎማስን ኮፍያው